እሺ ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የምሰጣችሁ መረጃ ለኢትዮጵያ ኤሌክትሪክ አገልግሎት እንድታደርሷቸው ሜንሽን እንድታረጓቸው እፈልጋለሁና በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በዞኑ በተለያዩ ቀበሌዎች የኤሌክትሪክ አገልግሎት ለአመታት ተቋርጠዋል። እነዚህ ቀበሌዎች ሰፋፊ ናቸው። ቀላል የሚባሉ ቀበሌዎች አይደሉም። በጣም ሰፋፊ ብዙ ህዝብ የሚንቀሳቀስባቸው ናቸው እና ዛሬ እነዛ ቀበሌዎችን በደንብ አድርጌ እነግራችሁ በዞኑ ደረጃ በየወረዳዎቹ ነው የምነግራችሁ። የጠገዴ ወረዳ አንደኛ አዲስ ዓለም ቀበሌ ከዳንሻ ጎንደር ያው በግምት ነው 5 ኪሎ ሜትር የሚሞላ አይመስለኝም፣ ግን 5 ኪሎ ሜትር ነው ያልኩት። በላዩ ላይ ወደ ሶረቃ የሚሄድ 33 ኬቪ ቮልት ያልፋል ወደ ሶረቃ፣ እንዲሁም ጎቤ መስመር ማለት ነው። ሁለተኛው እምባታሮ ወደ ጠገዴ ስትሄድ ያለችዋ ከዳንሻ ወደ 10 ኪሎ ሜትር ርቀት የምትገኝ እሷም በተመሳሳይ ዓለም ገነት የሚሄደው ኤሌክትሪክ ታገኛለች። ሶስተኛው ወይናት በረሃ ከአንደኛ እስከ አምስተኛ መንደሩ በሙሉ እስከ ስድስተኛ ሙሉ በሙሉ ምንም አይነት የኤሌክትሪክ ትራንስፎርመር፣ እነዚህ ሁሉ ምነግራችሁ ትራንስፎርመር ነው ችግራቸው። የቃፍቲያ ሁመራ ወረዳዎች፣ የቃፍቲያ ሁመራ ወረዳ ቀበሌዎች አንደኛ አደባይ ቀበሌ በዞን ዋና ከተማ ከሰይት ሁመራ ከተማ 22 ኪሎ ሜትር ርቀት የምትገኝ በርካታ የማህበረሰብ ፍሰት ያላት የኤሌክትሪክ ሰብስቴሽኗ 33 ኪሎ ቮልት አልፎ የሚሄድ አንድ ትራንስፎርመር ብቻ ነው ያላት እቺ ከተማ። ሁለተኛው ቃፍቲያ ራሱ ቃፍቲያ የቃፍቲያ ከተማ አዲህርዲ እሷም ኤሌክትሪክ አልፎ ይሄዳል፣ ትራንስፎርመር ነው ችግሯ። ሶስተኛው ሶላ ታችኛው ላይኛው የሚባሉ አሉ ትንንሽ ከተሞች ናቸው። እነዚህም 33 ኪሎ ቮልት ኤሌክትሪክ ያልፋል። እነዚህም በትራንስፎርመር ምክንያት የቆሙ ማለት ነው። የወልቃይት ወረዳ ምንም አይነት የኤሌክትሪክ አልፎ ሄጅ ነገር ግን ምንም አይነት ኤሌክትሪክ ያላገኙ አንደኛ ደለሳ ቀበሌ ወይም ደግሞ ከወፋር ግፋት ድረመጥ 30 ኪሎ ሜትር ርቀት። ሁለተኛ ዳውሎ ቀበሌ ወይም ደግሞ ጃሙስ ከተማ ነች። ጭራሽ እነዚህ ያላገኙ ናቸው። ሶስተኛ ደጀና ስመገና ነው። ደጀና ቀበሌም በተመሳሳይ ምንም አይነት የኤሌክትሪክ አገልግሎት ያላገኘ። ቆራሪት ከተማ አስተዳደር ምንም አይነት የኤሌክትሪክ የሌለው ግን የነበረው ከዛ በፊት ቤት ሞሎ ከተማ አስተዳደር የነበረው ግን የተቋረጠ ሙሉ በሙሉ የተቋረጡ እነዚህ። እሺ እነዚህ ምነግራችሁ 33 ኪሎ ቮልት ያገኛሉ። አውራ የሚባለው ወረዳ ደግሞ ሙሉ በሙሉ ምንም አይነት የኤሌክትሪክ አገልግሎት እንደሌለው ነው መረጃ የሚያሳየው። በ21ኛው ክፍለ ዘመን ኤሌክትሪክና መብራት የሌለባቸው አካባቢዎች አሉና ይሄ ማህበረሰብ ነጻነት ይበልጥበኛል የሚል ጀግና ህዝብ ነው። የወልቃይት ጠገዴ አማራ ህዝብ ከአገልግሎት ከምትሰጠው ይልቅ ነጻነቱ ብትሰጠው የሚመርጥ ታላቅ ህዝብ ነውና፣ ነገር ግን እንደዛ ስለሆነ ብቻ አገልግሎት አይኑር ማለት አይደለም። አገልግሎቶች ምንም አገልግሎት እንዲቆም አንፈልግም። ስለዚህ የኢትዮጵያ ኤሌክትሪክ አገልግሎት ክፍያ ጀምሯል። በዞኑ ክፍያ እየተከፈለ ነው። እንግዲህ ሰቲት ሁመራ ከተማ ቆጣሪ እንትን ሲያደርግ ፌል ሲያደርግ ኦሬዲ ከፍለህ ነው የምታሰራ። ክፍያ የሆነ ጊዜ እንዲያው ክፍያ እንደዚህ ነው ሲባል ነበርና የለም ክፍያ የቆጠረውን እየተከፈለ ነው ያለው።